በፓርት 1 ቪዲዮ ስለ ካንድልስቲክ ምንነት አመጣጥና እንዴት አይደንቲፋይ እንደሚሆን አይተን በዛሬው በፓርት 2 ቪዲዮ ስለ ካንድልስቲክ ፓተርን የምናይ ሲሆን በዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ በማድረግ ቤተሰብ መሆን ትችላላችሁ። ኦኬ፣ ካንድልስቲክ ፓተርን ከማየታችን በፊት ካንድልስቲክ ፓተርን ራሱ ምን እንደሆነ ስናይ ካንድልስቲክ ፓተርን ማለት የቴክኒካል አናላይሲስ ዋና ፓርት ሲሆን እነዚህ ፓተርኖች የሚያሳዩት በገበያው ላይ ያሉ ሰዎች እንቅስቃሴ የሚወክሉ የካንድልስቲክ ቲዮሪ ወሳኝ ክፍል ናቸው። ብዙ አይነት የካንድል አይነቶች አሉ። በዚህ ቪዲዮ ሁለት ፓተርኖችን ለማየት እንሞክራለን። አንደኛው ቡልሽ ኢንገልፊንግ ባር፣ ሁለተኛው ደግሞ ቤሪሽ ኢንገልፊንግ ባር ሲሆን በዛሬው ቪዲዮ እነዚህ ሁለት ፓተርኖች ለማየት እንሞክራለን። ኦኬ፣ በመጀመሪያ ቡልሽ ኢንገልፊንግ ባር ምንድነው የሚለውን ቡልሽ ኢንገልፊንግ ባር ማለት በመጀመሪያ ሁለት ካንድሎች ይኖሩናል፣ ቤሪሽ እና ቡልሽ ማለት ነው። እናም ቤሪሽ ካንድሉ ስሞለር ቦዲ ካለው ቡልሹ ደግሞ ምስሉ ላይ እንደምታዩት ከሆነ ይህን እንደ አንድ ቡልሽ ኢንገልፊንግ ባር መውሰድ እንችላለን። ስለዚህ ይህ ካንድ ፎርም ሆነ ማለት ማርኬቱ በባየሮች ወይም በገዦች ኮንትሮል እየተደረገ መሆኑን ያሳየናል። ነገር ግን ቡልሽ ኢንገልፊንግ ባር ሁሌ እንደዚህ አይነት ካንድል ነው ማለት አይቻልም። ለምሳሌ ይህን ቻርት ብታዩት ቡልሽ ኢንገልፊንግ ባር ፎርም ከሆነ በኋላ የተፈጠረውን ማየት ትችላላችሁ። ሁለቱም ካንድሎች ቦዲያቸው እኩል ከሆነ ነገር ግን ቡሊሹ ከቀደመ ይህም እንደ አንድ ቡልሽ ኢንገልፊንግ ባር መውሰድ እንችላለን። ያው እንደምታዩት ማርኬቱ ከነበረበት ፖዚሽን መቀየሩንና ባየሮች ድጋሚ ኮንትሮል እያደረጉት መሆኑን ያሳየናል። ሁለተኛውን የመጨረሻው ደግሞ ቤሪሽ ኢንገልፊንግ ባር ነው። ያው ሁለቱም ተመሳሳይ ናቸው። ነገር ግን ቡልሽ ኢንገልፊንግ ባር ፎርም ሲሆን ኮንትሮል የሚያደርጉት ባየሮች ወይም ገዦች ብቻ ነበሩ። ነገር ግን ወደ ቤሪሽ ኢንገልፊንግ ባር ስንመጣ የቤሪሽ ኢንገልፊንግ ባር ፎርም ሲሆን ማርኬቱ ሙሉ በሙሉ ማለት ባይቻልም ሴለሮች ወይም ሻጮች ግን ማርኬቱን ዶሚኔት ወይም ኮንትሮል ያደረጉ መሆኑን ያሳያል። እዚህ ቻርት ላይ እንደምታዩት የቤሪሽ ኢንገልፊንግ ባር ፎርም ከሆነ በኋላ ማርኬቱ በሴለሮች ዶሚኔት ተደርጓል። እናም እስከዚህ ድረስ ከመጣችሁ ቪዲዮ ተመችቷችኋል ማለት ነው። ስለዚህ ቪዲዮውን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። የቴሌግራም ቻናላችን ዲስክሪፕሽን ላይ ባለው ሊንክ ጆይን ማድረግ እንዳትረሱ። በፓርት 3 ቪዲዮ እንመለሳለን።